የምዕራብ ሐረርጌ ዞን የህዝብ ጥያቄና ቅሬታን ለማቅረብ ይወዳለሁ። ምዕራብ ሐረርጌ ዞን ከ2.9 ሚሊዮን በላይ የህዝብ ብዛት ከ17445 ኪሎ ሜትር ስኩዌር በላይ የቆዳ ስፋት ያለው ዞን ሲሆን ከፍተኛ የማህበረሰብ አገልግሎት ሰጪ ተቋማት ለአብነት የመንግስትና የግል ዩኒቨርሲቲዎች፣ የመምህራን ማሰልጠኛ ኮሌጆች፣ የግብርና ምርምር ማዕከላት ወዘተ በውስጡ ይገኛሉ። በዞኑ የቆዳ ስፋት ምክንያት ዞኑ ስር የሚገኙ የገጠር ወረዳዎች ከቦሌ ዓለም አቀፍ አውሮፕላን ማረፊያ በአማካይ 300 እስከ 495 ኪሎ ሜትር እንዲሁም ከድሬዳዋ ዓለም አቀፍ አውሮፕላን ማረፊያ 250 እስከ 345 ኪሎ ሜትር ርቀት ላይ ይገኛሉ። በዚህ ምክንያት የዞኑ ማህበረሰብ የአየር ትራንስፖርት አገልግሎት መኖሩን ከመስማት ባሻገር አገልግሎቱን አግኝቶ የማያውቅ ማህበረሰብ ነው ቢባል ሐቁን ማናገር እንጂ ማጋነን አይሆንም። በተደጋጋሚም የአውሮፕላን ማረፊያ ግንባታ ጥያቄ እያቀረበ ቢሆንም ተግባራዊ ምላሽ ማግኘት አልቻለም። ይህ ደግሞ በዞኑ አርሶ አደሮች በብዛት የሚመረቱና በቀላሉ የሚበላሹ የግብርና ምርቶች ቶሎ ወደ ገበያ ማዕከል እንዳይደርስ በማድረግ አሉታዊ ተጽዕኖ ፈጥሯል። ክቡር ሚኒስቴር፣ በደንብ እንዲረዱኝ የሚፈልገው በተደጋጋሚ ከህብረተሰብ በስፋት እየተጠየቀ ያለው የአውሮፕላን ማረፊያ ግንባታ የምዕራብ ሐረርጌ ዞን ማህበረሰብ ብቻ የሚጠቅም አይደለም። ምክንያቱም ዞኑ የሶስቱ አጎራባች ክልል ዞኖች ማዕከል በመሆኑ ከኦሮሚያ ክልል የምስራቅ ሐረርጌ ዞን እና የአርሲ ዞን ከፊል ወረዳዎች፣ ከአፋር ክልል የደቡባዊ ዞን ከፊል ወረዳዎች እንዲሁም ከሶማሌ ክልል የሲቲ ዞን ከፊል ወረዳዎች ማህበረሰብ ከመጥቀሙም በላይ በኢኮኖሚና በማህበራዊ በማስተሳሰር ላይ ያለው ፋይዳ የላቀ ነው። ስለሆነም ሚኒስቴር መስሪያ ቤቱ በምዕራብ ሐረርጌ ህዝብ እያቀረበ ያለው የአውሮፕላን ማረፊያ ግንባታ ጥያቄ ፌርነስ ቤዝድ ጥያቄ መሆኑን በመረዳት መፍትሄ እንዲሰጥ በህዝቡ ስም እጠይቃለሁ። አመሰግናለሁ።